ሰላም ጠነስጥልን እንኳን ወደ ቻናሌ በሰላም መጣችሁ። የሰዎችን ድብቅ ባህሪ ቢያውቁ ምን ያህል ደስ ይለዎታል? ሴት ልጅ ደውላለሁ ብላ ካልደወለች ወይስ አንድ ሰው እያወራህ አይኑን ካሻሸ ምን እያሰበ ነው? ዛሬ ማንም የማይነግረውትን አስገራሚ ሳይኮሎጂ ሚስጥሮችን ይዤላችሁ ቀርቤያለሁ። እነዚህን ካወቁ በኋላ ሰዎችን ማየት እይታው ሙሉ በሙሉ ይለወጣል። እስከ መጨረሻው አብራችሁን ቆዩ። ስልክ የማይመልስ ወይም ቶሎ የማያነሳ ሰው። ይህ ሰው ወይ አቮይዳንት ሰዎችን ከመቅረብ የሚሸሽ ባህሪ ያለው ወይ ደግሞ ላንተ በህይወት ውስጥ ያለው ቦታ ዝቅተኛ ነው። ሰው ለሚፈልገው ነገር ሁልጊዜ ጊዜ አለው። ስልክ አለማንሳት እየተቆጣጠርኩህ ነው የሚል ስውር መልእክትም ሊሆን ይችላል። አንድ ሰው ደጋግመህ ደውለህለት ስልክ የማያነሳ ከሆነና በኋላም ተኝቼ ነበር ወይም አልሰማውም የሚል ደካማ ምክንያት የሚሰጥ ከሆነ እወቅ፣ ያ ሰው ላንተ ያለው ክብር እየቀነሰ ነው። ቶሎ የሚበሳጭ ሰው። መበሳጨት ብዙ ጊዜ የውስጥ ጭንቀት ወይም አንግዛይቲ ወይም ያልተፈታ ቁስል ምልክት ነው። ሰውየው የሚበሳጨው በአንተ ላይ ሳይሆን በራሱ ህይወት ደስተኛ ስላልሆነና ያንን ጫና አንተ ላይ ስለሚዘረግፈው ነው። ቶሎ የሚበሳጭ ሰው ካለ ችግሩ አንተ ላይ ሳይሆን እሱ ውስጡ ካለው አለመረጋጋት ነው። እንደዚህ አይነት ሰዎች የፍቅር ሳይሆን የርህራሄ እርዳታ ይፈልጋሉ። ሰዎች ቶሎ የሚቀርቡን ከሆነ ሳይኮሎጂካዊ ትርጉሙ ኦፕን ቦዲ ላንጉጅ ወይም ግልጽ የሆነ የሰውነት ቋንቋ አለህ ማለት ነው። ለምሳሌ ፈገግታ፣ አይን ላይን ማየትና እጆቹን አለማጣመር ሰዎችን ይስባል። ሰዎች ቶሎ የሚቀርቡንና ሚስጥራቸውን የሚያጫውቱን ከሆነ እርስዎ ሳያውቁት ሰላማዊና ታማኝ ቫይብ እያወጡ ነው ማለት ነው። ይህ ታላቅ ስጦታ ነው። አራተኛ፣ ቶሎ የሚያኮርፍ ሰው። ማክሮፍ ኢሞሽናል ኢማቹሪቲ ወይም የስሜት አለመብሰል ምልክት ነው። በንግግር ችግርን መፍታት የማይችል ሰው ሌላውን ሰው በዝምታ ለመቅጣት ፓኒሽ ለማድረግ ይጠቀምበታል። በጥቃቅን ነገር የሚያኮርፍ ሰው ካጋጠማችሁ ያ ሰው በንግግር የመግባባት ብቃት የለውም። ማክሮፍ የድካሞች መሳሪያ መሆኑን አትርሱ። አምስተኛ፣ ቀጠሮ ላይ ቶሎ የማይገኝ ወይም ዘግይቶ የሚመጣ ሰው። ሳይኮሎጂካዊ ትርጉሙ ሁልጊዜ የሚዘገይ ሰው ለሌላው ሰው ጊዜ ክብር የለውም። በሳይኮሎጂ ይህ ፓሲቭ አግሬሲቭ ባህሪ ይባላል። ሳያውቀው ራሱን ካንተ በላይ አድርጎ ስለሚያስብ የእሱን ጊዜ እንጂ ያንተን አያስብም። ቀጠሮ አክባሪ ያልሆነ ሰው ለራሱም ሆነ ለሌሎች ሰዎች ግብ ትልቅ እምነት የማይሰጥ ሰው ነው። ጊዜና ለማክበር የንቀት መጀመሪያ ነው። ስድስተኛ፣ ቴክስት የማይመልስ ሰው። ሳይኮሎጂካዊ ትርጉሙ ቴክስት እያየ ዝም የሚል ሰው ትንሽ ተስፋ እየሰጡ ማቆየት እያደረገ ሊሆን ይችላል። ወይም ደግሞ በዛ ግንኙነት ውስጥ ያለውን ፓወር ወይም ኃይል ለመያዝ የሚጠቀምበት ዘዴ ነው። ቴክስትን አይቶ ለሰዓታት ወይም ለቀናት ዝም የሚል ሰው በዝምታው መልስ እየሰጠህ ነው። አንተ የምትሰጠኝን ያህል ቦታ አልሰጥህም እያለህ ነው። ለዛሬ ያዘጋጀውላችሁ ነጥቦች እነዚህ ነበሩ። እናንተ እስከነዚህ ውስጥ የትኛው ገጥሟችሁ ያውቃል? ወይም ደግሞ በብዛት የሚያጋጥማችሁን የባህሪ ጥያቄዎች በኮሜንት አጋሩኝ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁና ለወዳጅ ዘመዶቻችሁ ማጋራትን አይርሱ። እንደዚህ አይነት የሳይኮሎጂ ሚስጥሮች እንዲደርሷችሁ ቻናሉን አሁኑኑ ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸርን ሰንብት።